የመጀመሪያው ጅምር እናቴ አገር ወዳድ ናቸው። ትዝ ላይ ተስፋዬ ጌታቸው ወደ ገለው ዶክተር አምባቸው መስዋዕት ሀገራቸው ተራምባቸው ለበራ ያዘው ቆይ የኢትዮጵያ ታሪክ አይባል የለ የኢትዮጵያ ታሪክ 100 ዓመት ብቻ ነው ብለው ተናገሩ። ባንዲራው ጨበለው ፈብረሽን ያዋረደ እንደሆነ እንደው ያልን ነው በነበረ ዛሬ ሳሳምነው የኢትዮጵያ ባንዲራ አልከይተሳ ከቀስተ ቀለማት በሶስት ቀለማት ከቀስተ ደመና በቀኛል ተገጣሽ ታሪክ ገናና ለቁራው ተዳሰበው ጀምራሰዱት ያዘው ዝም ብለህ አዲያው ላይ ያዘው ዝም ብለህ አውት ነቃበሩ እንዳቄ ምኒልክ ታሪክ እንስራ፣ እንደ በላይ ዘለቀ ታሪክ እንስራ፣ እንዳቄ ቴዎድሮስ ታሪክ እንስራ፣ እንደ ፊታውራሪ ገበየው ታሪክ እንስራ። ተከዜ ወንዱ የኛ ሁመራ ለየለት ጎጃ ቅርሶ ጠራ እየዘለሰጠው ለአማራ ለየሰጠው ለአሞራ ተነስቶበታል ዘንድሮ አማራ ይተናነቃል ከሱዳንም ጋራ ተነስቶበታል ዘንድሮ አማራ ይነበራል። አውዝ አባት አደራ ተረካቢው የአባት አደራ ተረካቢው ጁንታ ሲመጣ ድንበር ጥሰው የሳልታ አስቆጠረው ተለበለበ አንጅረው ምን ወረራለው ደግሞ አማራው አተነካከው ተይተኛበት የአማራን ይሏሚል አለበት አተበስተው ተይተኛበት የአማራው ፋኗሚል አለበት የአማራው የመጀመሪያው ጅምር እናቴ አገር ወዳድ ናቸው። ትዝ ላይ ተስፋዬ ጌታቸው ወደ ገለው ዶክተር አምባቸው መስዋዕት ሀገራቸው ተራምባቸው ለበራ ያዘው ቆይ የኢትዮጵያ ታሪክ አይባል የለ የኢትዮጵያ ታሪክ 100 ዓመት ብቻ ነው ብለው ተናገሩ። ባንዲራው ጨበለው ፈብረሽን ያዋረደ እንደሆነ እንደው ያልን ነው በነበረ ዛሬ ሳሳምነው የኢትዮጵያ ባንዲራ አልከይተሳ ከቀስተ ቀለማት በሶስት ቀለማት ከቀስተ ደመና በቀኛል ተገጣሽ ታሪክ ገናና ለቁራው ተዳሰበው ጀምራሰዱት ያዘው ዝም ብለህ አዲያው ላይ ያዘው ዝም ብለህ አውት ነቃበሩ እንዳቄ ምኒልክ ታሪክ እንስራ፣ እንደ በላይ ዘለቀ ታሪክ እንስራ፣ እንዳቄ ቴዎድሮስ ታሪክ እንስራ፣ እንደ ፊታውራሪ ገበየው ታሪክ እንስራ። ተከዜ ወንዱ የኛ ሁመራ ለየለት ጎጃ ቅርሶ ጠራ እየዘለሰጠው ለአማራ ለየሰጠው ለአሞራ ተነስቶበታል ዘንድሮ አማራ ይተናነቃል ከሱዳንም ጋራ ተነስቶበታል ዘንድሮ አማራ ይነበራል። አውዝ አባት አደራ ተረካቢው የአባት አደራ ተረካቢው ጁንታ ሲመጣ ድንበር ጥሰው የሳልታ አስቆጠረው ተለበለበ አንጅረው ምን ወረራለው ደግሞ አማራው አተነካከው ተይተኛበት የአማራን ይሏሚል አለበት